ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው፣ ተከዳድተው፣ ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለህ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለ እና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት፣ መከባበር ያለበት፣ ማሰብና ትልቅነት ያለበት መለያየት ነው። የተለያየ እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮመንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን፣ ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለህ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ። ሌላ ሰውን ማውደቅና ማዳከም ፍላጎቱ ካለ ልባችሁ ላይ ያለ ምንም ምክንያት ከዜሮ ተነስታችሁ it's just not right፣ ትክክል ያልሆነ ነገር ነው። ተረዳችሁኝ? እና ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር መዋደዱ እንዲሰጣችሁ ጸልያለሁ። እግዚአብሔር ማቹሪቲው፣ ማስተዋልን፣ ማገናዘብን፣ ማሰላሰልን እንዲሰጣችሁ ጸልያለሁ። ለዛም ነው ብዙዎቻችሁ እኔን ማውደቅ የምትሞክሩ፣ ሌላ ሰውን ማውደቅ የምትሞክሩ ላይክ እንደማይሳ ሌላ ሰውን ለማውደቅ የሚሞክር ሰው ሁሌም ድካም ላይ እንደሆነ ስለማቅ ትኩረቴም እናንተ ላይ አይደለም። የተዳከመ ሰው ላይ ትኩረቴ አላደርግም።
ሁሌም ትኩረቴ እግዚአብሔር ላይ ነው። እግዚአብሔር ደግሞ ከፍታ ላይ ነው። እግዚአብሔር ላይ ስታተኩር ባይዘወይ ከደመናው በላይ ነው የምትሆነው። ሁሌም በቃ በግልጽ ይታያል። አስፍተህ እነዚህ ሊያዳክሙና ሊያወዳድቁ የሚሞክሩ ሰዎች አስፍተህ ታያቸዋለህ። በደንብ አድርገህ በቃ አርቀህ ማለት ነው። ከየት ተነስተው እንደዛ እያሉ እንደሆነ ይገባሃል። ከየት እየመነጨ እንዳለ ጥላቻቸው፣ ተረባቸው፣ ስድባቸው፣ ማወዳደቃቸው ከየት እየመጣ እንደሆነ ታውቃለህ። በደንብ አድርገህ ከላይ ቴንክ ዩ ብላክ የናበት ከየት እየመጡ እንደሆነ ታውቃለህ። በቃ ተረዳችሁኝ? እንደዚህ ሆነ ስታያቸው ማለት ነው። ዊ በቃ ይኸው እንደዚህ ብለህ የምታስበው እኮ እንደዚህ ያለህ እንደዚህ ስላጋጠመህ እኮ ነው። ከዛ እነዚህ ሰዎች መጥላትም አትችልም። እኔ እነዚህ ሰዎች መጥላት አልችልም። እነዚህ ሰዎች ግን እረዳቸዋለሁ። ባይዘወይ የሚጠላህና የሚሰድብህ የሚያንቋሽሽህ ሰው የመውደድና የመረዳት አቅምህ ከፍተኛ ከሆነ አንተ በጣም በጣም ጠንካራ ሰው ነህ። አንተ እግዚአብሔርን የተቀበልክና ልብህ ውስጥ ዙፋን የሰፈነብህ ሰው ነህ ማለት ነው። እውነቴን ነው የምላችሁ። ጠላትህ የምትወድ ሰው ከሆንክ ሁሌም ዙፋን ላይ ትቀመጣለህ። ሁሌም ነው የምላችሁ። ኢቭን ብትወድቅም ለራሱ ወድቀህ አትቀርም። መነሻህ ቅርብ ነው። ተረዳችሁኝ? እና ይህ ምክር መምከር እፈልጋለሁ። ብዙዎቻችሁ ከህይወታችሁ ኤክስፒሪየንስ ተነስታችሁ የሌላም ሰው ኤክስፒሪየንስ አትገምቱ። እሺ፣ እወዳችኋለሁ፣ አከብራችኋለሁ እንድታቁት ማለት ነው። ዱባይ እንግዲህ ሙቀት ነው። ከዛ ወደ ውስጥ ስትገባ ቅዝቃዜ ነው። ብርድ ሊለቀኝ አልቻለም። ወደ አለርጂክ ተቀይሮብኛል። በቃ መድኃኒት እየወሰድኩ ነው፣ ግን ስቲል ያስለኛል። ዝም ብሎ በቃ ሳያቋርጥ ያስለኛል። እና እወዳቸዋለሁ ጋይስ ከምታስቡት በላይ። በቅርቡ ደግሞ 6 ሚሊዮን ልንገባ ነው። ትልቅ ምስጋና እየተሰማኝ ነው። ባይዘዌይ ግን ጋይስ ታውቃላችሁ የሆነ ላይክ በዚህ በዓለማዊ ነገሮች መደሰት ካቆምኩኝ በጣም ብዙ ጊዜ እንደሆነ ታውቃላችሁ። ላይክ ደስታን ስፈልግ ማለት ነው ሁሌም ጭንቀት ያሸንፈኛል። ታውቃላችሁ በጣም የሚገርመው ነገር ደስታን ስወራርጥ ሁሌ ጭንቀት በቃ ይከተለኛል፣ ያሯርጠኛል። ደስታ ከፊቴ ይሮጣል፣ ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ውስጥ ትላለች። ግን ደግሞ ደስታን ማሯራጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀት ማሯራጥ ያቆማል አንተን። መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር yes 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ፣ ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ሚሊዮን ደስታን ላሯሯጥ ነው። ተረዳችሁ? የ7 ሚሊዮን ደስታን አሯሯጣለሁ። ከዛ የ8 ሚሊዮን ደስታ አሯሯጣለሁ። እድሜ ልክ ያሯሯጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል። 8 ሁሉም ጊዜያዊ ነው ታውቃለህ። 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው የምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኑ። ሁሌ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከምና ከዚህ ከዛ መሀል ላይ በቃ ፈልጉት ግን አትፈልጉት። ተረዳችሁኝ? ፈልጉት ግን ከሰላም ሆናችሁ ፈልጉት። ከማሯራጥ በቃ ገንዘብ ነው በቃ እኔ ኮንፊደንስ የሚጨምረው ገንዘብ ነው። የኔ ደስታ የሚያመጣው ታዋቂነት ነው ሙሉ የሚያደርገኝ ይሄ ነው እንደዚህ የሚያደርገኝ የሚል አስተሳሰብ ካለ ሁሌም ድክመት ላይ ትገኛለህ ማለት ነው። በቀላሉ በጭንቀት ትጠቃለህ ማለት ነው። እና ሪሰንትሊ ኃይሌ የነበረው የኔ ይህ ነው። ተረዳችሁኝ? ለዛም ነው በቃ ጀስት
ታስታውሱ ከሆነ ስቶሪ ላይ ምን ብዬ ጽፌ ነበረ? ስቶሪ ላይ ምን ብዬ ጽፌ ነበረ? you'll soon see most people clap, but you can never get attached to the claps. ምን ማለት to the cheers ነው claps ነው ያልኩት። ምን ብዬ ጽፌ ያለው በጣም ብዙ ሰዎች ያጨበጭቡልኛል ታያላችሁ ብያለሁ ስቶሪ ላይ ማለት ነው። ዲላን ፔጅ ከመምጣቱ በፊት አውቄዋለሁ ኦሬዲ የሆነ መንገዱን አይቼዋለሁ እና ብዙ ሰዎች ያጨበጭቡልኛል ታያላችሁ፣ ግን ከዚህ ጭብጨባ ጋር መጣበቅ አልችልም። ለምን? የማይቆይ ጭብጨባ ነው አውቀዋለሁ፣ ጊዜያዊ ጭብጨባ ነው። ከዚህ ጭብጨባ ላይ ከተጣበቅኩኝ ሰላሜን አጣለሁ፣ መንፈሴን አጣለሁ፣ ሰው አስደሳች ሆኜ እኖራለሁ አልኩኝ እና ህይወት ነውና ብዙ ነገር ተፈጠረ። ጭብጨባ መጣ፣ ጭብጨባው ጠፋ፣ ያኛው ይመጣል፣ ያኛው ይጠፋል፣ ያኛው ሁሉም ነገር ጊዜያዊ የሆነብኝና ህይወት እንደዚህ ነች። እሺ እንደዚህ ነች። እዚህ ላይ የምትጣበቁ ከሆነ ሁሌም ይህ በጣም ያስፈራችኋል። ለዚህ ተገዢ ትሆናላችሁ፣ ተገዢ። ለዛም ነው ብዙ ሰዎች የማይደረገውን ነገር የሚያደርጉት እዚህ ላይ ለመቆየት ማለት ነው። ተረዳችሁ? የ6 ሚሊዮን ምክር ነው እንግዲህ ይሄ የመድኃኔዓለምና የ6 ሚሊዮን ምክር። oh my god. Oh no. እሺ ጋይስ እሺ ቻታችሁ ላንብበው እስኪ። go ahead. አርሲ እስኪ ስለ አርሲ ያን ነገር በል። ኦኬ አርሲ ላይ ለሞቱ ድምጽ ሁን። ኦኬ yeah sure okay ቪዲዮዎች ላይ በደንብ እሺ ገብቼ ቲክቶክ ላይ በደንብ ቪዲዮዎች ላይ በደንብ አድርጌ ልወቅ ምንድነው እየተካሄደ ያለው ነገር። እሺ ቪዲዮዎች እከታተላለሁ፣ የነ ብሩክ ኒውስ የነ ሙሴ ሞር ኦፍ ምን እያጋጠመ እንዳለ ልወቅ። እሺ ዱባይ ላይ ሪኮሜንዴሽን የተለየ ነው ከእናንተ የሚመጣልኝ ቪዲዮዎች። ሞስትሊ የአርሲ ቪዲዮዎች እየመጡልኝ አይደሉም። ሶ ኮንፊርም ላርግና እናገራለሁ። እሺ ጋይስ ኦልራይት። ተሳስቼ ያላወቅኩት ነገር መናገር ሳልፈለግኩኝ ነው። እሺ እንጂ I can hear you. I see በጣም ብዙ ሰዎች እየጻፋችሁ ነው አርሲ ያላችሁ። I got you. I understand you. Whatever happened, I'm sorry that it happened. ይቅርታ በጣም I'm gonna go and check. ወዳችኋለሁ በጣም። ሃይ ሰዎች አላችሁ እዚህ። ሃይ ሄሎ። ብርቱካን ጠጣ። ጨጉራዬ ሊላጥ ነው እኮ ጨጉራዬ ሊላጥ ነው። ጨጉራዬ ኦ ማይ ጋድ ቮሚት ለራሱ ይመጣብኛል። በቃ በስነ ስርዓት ማሳልም አልቻልኩም ታውቃላችሁ። በስነ ስርዓት ማሳል አልቻልኩም። በቃ ትኩስ ነገር ጠጣው ጨጉራዬ ሊላጥ ነው። I don't know what to do። ይሄ የሆነ ሽሮፕ ነገር አለ አይደለ? እሱን ሽሮፕ እየጠጣው ነው። Anyways, how many followers do we have right now? Let me check. Hold on. Okay, should we celebrate it together? Okay, give me a second, okay? Let me get my laptop. I think it would be best if you can stay. Ski. Man. Okay, I'm following check ያረኩኝ ነው. Alright, let's go. Let's search my name. Adonai Madda.
አዶናይ ማዳ Oh shit. Okay. Okay, what's going on? ምንድነው ነገሩ? Look at that. 5,000 ፎሎወሮች ብቻ ነው የሚቀሩን 6 ሚሊዮን ልንገባ 6 ሚሊዮን ልንገባ 5,000 ቀርቶናል